ኢና ሊላሂ ወኢና ኢለይሂ ራጂዑን። ይህን ቪዲዮ እንዳታሳልፉት ተመልከቱ። ኡስታዝ ምን እንዳሉ ነብዩ ሰለዋቱ ረቢ ወሰላሙሁ ዐለይሂ አንድ ሰው ከቤት ሲወጣ ቢስሚላህ ተወከልቱ ዐለላህ ላ ሐውለ ወላ ቁወተ ኢላ ቢላህ ብሎ የወጣ እንደሆነ ኩፊተ ወሁዲተ ወውቂተ ተብሎ ይባላል። መላኢካዎች ያውጁለታል። ተመራህ መልካሙን ነገር ለመናገር ተጠበቅ፣ ተበቃህ፣ አንተን ቀኑን ሙሉ ጉዳት ምንም አይነት ጉዳት አይደርስብህም ተብሎ ይታወጃል አሉ። እኽዋን አንድ ዳኢ ታዋቂ የገሌ ብላችሁ የሚታወቅ ዳኢ በአጋጣሚ ሲህር ገጠመው። ጭንቅሳ ነግሬያችሁ ላ ሲህር ውስጥ ገባና ሩቃ እየተደረገ ነው ነበርኩ እኔ። እንዴት ይሄ ሰው ዳኢ ማዕሩፍ ሼኽ ሙዓልም ሙደርስ እንዴት ሲህር እሱ ጋር አለው ራቂ። እኔ እሱ ጋር ተልኬ መጥቼ ያ ጀማዓ አጢኑልኝ 2 ወር ሙሉ ደጅ ላይ ጠበቅኩት። ቤቱ መስጂድ አጠገብ ነበር። አዛን በተባለ ቁጥር እየተቃጠልኩ ጉዳይ የመጣሁበትን ለማሳካት ደጅ ላይ 2 ወር ሙሉ ጠበቅኩት አለ። ከዛስ ለምን ሲል ሁሌ በአዝካር ስለሚወጣ ሊይዘው አልቻልኩ። አዝካሩ ሰባህ ወልመሳ ሲወጣ ሲገባ ዚክራል አልቻልኩም ሊይዘው። ከለታት አንድ ቀን ከቤተሰብ ጋር ተጣልቶ ከቤት ውልቅ ሲል ምንም ዚክር ሳይል አገኘሁታል። አያችሁ አዝካር ሰባህ ወልመሳ